ናችሁ ሰላም ሰላም የቻናላችን ቤተሰቦች እንደተለመደው የቀጣዩን ፓርት ይዤላችሁ ቀርቤያለሁ። ቪዲዮውን ከመጀመራችን በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ወደፊት የምንለቃቸው ቪዲዮዎች እንዲደርሱ ማድረግ ይችላሉ። እንዲሁም ቻናላችን አዲስ ስለሆነ ላይክ ሼር ሰብስክራይብ በማድረግ እንዲሁም ለጓደኞቹ እንዲደርስ በማድረግ ቻናላችንን እንዲያግዙ ስንል በትህትና እንጠይቃለን። ዛሬ እንግዲህ የምናየው ከባለፈው የቀጠለ ፓርት ሲሆን የምንወያየውም ስለ ሎኬሽን ሳይዝ ኤንድ ሼፕስ ኦፍ ኢትዮጵያ ነው። ኢትዮጵያ ሎኬሽኗ ሳይዟ ኤንድ ሼፓ ምን ይመስላል የሚሉትን ነገሮች በዚህ ቪዲዮ በደንብ ለማየት እንሞክራለን ማለት ነው። የመጀመሪያው እንግዲህ የምናየው ሎኬሽንስ ኦፍ ኢትዮጵያ ሎኬሽን ስንል ኢትስ ኤ ፕሌስ ዌር ኤ ፓርቲኩላር ፖይንት ኦር ኦብጀክት ኤግዚስት የሚያደርግበት ነው። ዋትስ ሎኬሽን ተብለን ብንጠየቅ ቦታ ነው። ፓርቲኩላር የሆነ ፖይንት ኦር አን ኦብጀክቲቭ ኤግዚስት የሚያደርግበት ማለት ነው። የሆነ ቦታ የሚገኝበት የሆነ ኦብጀክት ሊገኝበት የሚችልበት ፓርቲኩላር ፖይንት ምን ተብሎ ይጠራል? ሎኬሽን ማለት ነው። በጂኦግራፊ ተርም ኦፍ ሎኬሽን ኢዝ ማች ሞር አብስትራክት ኮንሰፕት ዛን ዋት ኦርዲናሪ ፐርሰን ነው። ሎኬሽን የምንለው ነገር በእኛ በተለምዶ ከምናውቀው ይልቅ የተለየ ዴፊኒሽን ነው ያለው በጂኦግራፊ ማለት ነው። እንዲሁም ኢን ጂኦግራፊ ሎኬሽን ኤክስፕረስድ ኢን ቱ ዌይ ማለት ነው። በቱ ወይ መግለጽ ይቻላል ማለት ነው። የመጀመሪያው ሪላቲቭ ሎኬሽን ኤንድ ኦልሶ አብሶሊት አስትሮኖሚካል ኦር ማትማቲካል ሎኬሽን ተብሎ ይጠራል። ሪላቲቭ ሎኬሽን እንግዲህ ማለት አንዲትን ሀገር ወይም አንድን ነገር ከቦታ ከወተር ከማይንቀሳቀስ ነገር ስንጠቁም ይሄ ሪላቲቭ ሎኬሽን እንለዋለን ማለት ነው። ሪላቲቭ ሎኬሽን ሪፈርስ ዘ ፖዚሽን ኦፍ ፕሌስ ኢን ሪሌሽን ቱ ሎኬሽን ኦፍ አዘር ጂኦግራፊካል ፊቸር አያችሁታል። በሌሎች ጂኦግራፊካል ፊቸሮች መሰረት አድርገን የአንድን ቦታ መገኛ የምንጠቁም ከሆነ ምን ይባላል? ሪሌቲቭ ሎኬሽን አንጻራዊ ከአንድ ነገር አንፃር የሚገኝበትን ነው እየጠቆምን ያለነው። በሁለት አይነት ሪሌቲቭ ሎኬሽኖች አሉ። የመጀመሪያው ቬሲናል ሎኬሽን ኤንድ ጂኦግራፊካል ስትራቴጂካል ግሎባል ኦር ናቹራል ሎኬሽን የሚባለው ማለት ነው። ቬሲናል ሎኬሽን ስናይ ሾው ዘ ሎኬሽን ኦፍ ካንትሪ ኢን ሪሌሽን ቱ ናይቦሪንግ ካንትሪ። እንግዲህ ቬሲናል ሎኬሽን ምን ማለት ነው ከተባላችሁ አንድ የሪሌቲቭ ሎኬሽን አይነት ነው። ሁለተኛ ሎኬሽኑን የምንጠቁመው ከአጎራባች ሀገሮች አንፃር ነው። ፎር ኤግዛምፕል ኢትዮጵያ ከኤርትራ በስተ ሳውዝ ትገኛለች ብለን ከጠቆምን ይሄ ምን ይባላል? ቬሲናል ሎኬሽን ብለን እንጠራዋለን ማለት ነው። ቬሲናል ሎኬሽን ኦፍ ኢትዮጵያ ስናይ እንግዲህ ኢትዮጵያ ዋን ኦፍ ዘ ላንድ ሎክድ ካንትሪስ ኦፍ አፍሪካ ናት። እንግዲህ አፍሪካ ውስጥ ከሚገኙ ሀገሮች መካከል ላንድ ሎክድ የሆነች ሀገር ናት። ያ ማለት በመሬት የተከበበች ምንም ከባህርና ከሲ ጋር ግንኙነት የሌላት ማለት ነው። ይህ ደግሞ ሀየር ትራንስፖርት ኮስት እንድታወጣ አድርጓታል። ኢምፖርት እና ኤክስፖርት ትራንዛክሽን ላይ ማለት ነው። ምክንያቱም ሲ የላትም። መጸዋዕን እና ዘይላን ለመጠቀም ሀየር ኮስት ታወጣለች ማለት ነው። ኢትዮጵያ ሰራውንድድ ባይ ሲክስ ናይቦሪንግ ካንትሪ እንግዲህ ላንድ ሎክድ ከሆነች ምንድነው በስድስት አጎራባች ሀገሮቿ ሰራውንድ የተደረገች ናት፣ የተከበበች ናት ማለት ነው። ኢች ካንትሪ ሼር ዲፈረንት ሌንግዝ ኦፍ ኢትዮጵያን ቦርደር ላይ እንግዲህ እያንዳንዱ ስድስቱም ሁሉ የተለያየ የቦርደር ሌንግዝ ከኢትዮጵያ ጋር ይጋራሉ ነው የሚለው። ዘ ቶታል ሌንግዝ ኦፍ ኢትዮጵያን ባውንደሪ 5226 ኪሎ ሜትር ነው። ባውንደሪው ጠርዙ ማለት ነው። ይሄ 5260 ነው። እንዴት መጣ የምናየው ይሆናል። እንግዲህ ኢትዮጵያ በስድስት ሀገሮች የተከበበች ናት ብለናል። በጅቡቲ፣ ሱዳን፣ ኬንያ፣ ኤርትራ፣ ሳውዝ ሱዳን ኤንድ ሶማሊ ማለት ነው።
እንግዲህ እዚህ ጋር ምን ያክል የቦርደር ሌንግዝ እንደሚጋሩ በቁጥር ተቀምጧል። ትንሹ ጅቡቲ 310 ኪሎ ሜትር፣ ኢትዮ ሱዳን 744 ኪሎ ሜትር፣ ኢትዮ ኬንያ 760 ኪሎ ሜትር፣ ኤርትራ 840 ኪሎ ሜትር፣ ሳውዝ ሱዳን 1006 ኪሎ ሜትር፣ ሶማሊያ 1600። እነዚህም በቅደም ተከተል ለመያዝ ሞክሩ። ኤግዛም ላይም በተደጋጋሚ ይወጣሉ። ኢትዮጵያ ስሞለስት የሆነ ቦርደር ላይን ሼር የምታደርገው ከማን ጋር ነው ተብላችሁ ብትጠየቁ ከጅቡቲ ኤንድ ላርጀስት የሆነ ቦርደር ላይን ሼር የምታደርገው ከማን ጋር ነው? ከሶማሊያ ጋር። ልክ እንደዚህ አይነት ጥያቄዎች ሊወጡ ስለሚችሉ ቅደም ተከተላቸውን መያዝ ይኖርባቸዋል ማለት ነው። በጎን ኢትዮጵያ ኢዝ ፋውንድ ዌስት ኦፍ ጅቡቲ ትገኛለች። ኢስት ኤንድ ሳውዝ ኢስት ኦፍ ሱዳን ትገኛለች። ኖርዝ ኦፍ ኬንያ፣ ሳውዝ ኦፍ ኤርትራ፣ ኖርዝ ኢስት ኦፍ ሱዳን፣ ሳውዝ ሱዳን ማለት ነው። ኖርዝ ኤንድ ኖርዝ ዌስት ኦፍ ሶማሊያ ትገኛለች። ይሄንን ማፕ ላይ በደንብ ብታዩት ግልጽ ይሆንላችኋል ብዬ አስባለሁ። ቀላል ነገር ነው። እንግዲህ እነዚህን ሌንግዝ ኦፍ ቦርደር ላይን ስንደምራቸው ስንት ይሰጡናል? 5260 ኪሎ ሜትር ይሰጡናል ማለት ነው። ሶ የኢትዮጵያ ቶታል ቦርደር ላይን ሌንግዝ የመጣው የዚህ ድምር መሆኑን መያዝ ይጠበቅባችኋል ማለት ነው። ፎከስስ ኢትዮጵያ ሸር ሎንግስት ቦርደር ላይን ዊዝ ሶማሊ ያ ካችድ and smallest or the shortest line with Republic of Djibouti የሚለውን ነገር ትይዛላችሁ። ኔይቦሪንግ ካንትሪስ ኦፍ ኢትዮጵያን አር በኢስት በኩል ጅቡቲ፣ ከኖርዝ ኤርትራ፣ በሳውዝ ኬንያ፣ በዌስት ኤንድ ኖርዝ ዌስት ሱዳን፣ በሳውዝ ዌስት ኤንድ በሳውዝ ዌስት ሳውዝ ሱዳን፣ በኢስት ኤንድ በሳውዝ ኢስት ሶማሊያ። ይህ ቀለል ያለ ነገር ነው። በቀላሉ ለመያዝ ሞክሩ። ሁለተኛ ስትራቴጂክ የሪሌቲቭ ሎኬሽን። ሁለተኛው ስትራቴጂክ ሎኬሽን ይባላል፣ ወይም ግሎባል ወይም ጂኦሎጂካል ኦር ናቹራል ሎኬሽን ተብሎ የሚጠራው ማለት ነው። ሶ ኢት ኢዝ ዲስክራይብ ዘ ካንትሪስ ሎኬሽን ኢን ሪፈረንስ ቱ ዋተርስ ቦዲ ላንድ ማስስ ኮንቲነንት ኦሽን ኦር ሲ ኤንድ ናውን አዝ ናቹራል ሎኬሽን ተብሎ በመባል ይጠራል። ስትራቴጂክ ሎኬሽን ማለት ነው። ይሄ ደግሞ እንዴት ነው ዲስክራይብ የሚያደርገው የአንዲትን ሀገር መገኛ ከምን አንጻር ነው? ከውሃማ አካላቶች እና ከመሬት አንጻር አይዘር ተራራ ኦር ኮንቲነንት ምናምን ነገር ማለት ነው። ከእነሱ አንጻር ዲስክራይብ የሚያደርግ ከሆነ ስትራቴጂክ ሎኬሽን ብለን እንጠራዋለን። ኢትዮጵያ ፋውንድ ላንድ ማስ ኦር ኮንቲነንት በስትራቴጂክ ሎኬሽን እንዴት ነው የምትገኘው? የመጀመሪያው ኖርዝ ኢስት ኦፍ ሆርን አፍሪካ ማለት ነው። ኖርዝ ኢስት ኦፍ አፍሪካ ላይ ትገኛለች። ወይም ደግሞ ሆርን ኦፍ አፍሪካ ምንለው የአፍሪካ ቀንድ ሀገራት የምንላቸው አራቱ አሉ አይደለ? ማን? ጅቡቲ፣ ኤርትራ፣ ኢትዮጵያ እና ሶማሊያ ማለት ነው። ሶ ስትራቴጂክ ሎኬሽን የመጀመሪያው ኖርዝ ኢስት ኦፍ አፍሪካ ኦር ሆርን ኦፍ አፍሪካ ብለን መግለጽ እንችላለን። ሌላ ሳውዝ ዌስት ኦፍ ኤዥያን ኮንቲነንት፣ ከኤዥያ ኮንቲነንት በስተ ሳውዝ ዌስት ነው የምትገኘው። አራውንድ ናይል ቤዚን የአባይ መፍለቂያ ሀገር ናት ያው ኢትዮጵያ እና በዚህ መልኩ ዲፋይን ማድረግ ይቻላል። ሳውዝ ኦፍ ኢሮፕ፣ ከኢሮፕ በስተ ሳውዝ በኩል ትገኛለች። እነዚህ እንግዲህ ምንድን ናቸው? ስትራቴጂክ ሎኬሽን ቤዝድ ኦን ላንድ ማስገለጽ ነው ማለት ነው። ኢንኬዝ ኦፍ ዋተር ቦዲ ደግሞ ስናይ ኢትዮጵያ ፋውንድ ቱ ኖርዝ ዌስት ኦፍ ኢንዲያን ኦሽን፣ ከኢንዲያን ኦሽን በስተ ሰሜን ምዕራብ፣ ከሬድ ሲ በስተ ደቡብ ምዕራብ፣ ከሜዲትራኒያን ሲ በስተ ደቡብ፣ ከሳውዘርን ኦሽን በስተ ኖርዝ ኤንድ ኢስት ኦፍ አትላንቲክ ኦሽን ትገኛለች። ለዚህ ቀለል ያለው የሚሆነው ማፑን ታዩና በቀላሉ ኢትዮጵያ የምትገኝበትን ቦታ ዲስክራይብ ማድረግ ማለት ነው። ኢዚ ነው። በደንብ ለማየት ሞክሩ፣ ግን ኤግዛም ላይ ይወጣል። ይሄም ሶ ሪሌቲቭ ሎኬሽንን በዚህ መልኩ አየን ማለት ነው። አንጻራዊ መገኛ ማለት ነው። ሪሌቲቭ ሎኬሽን አንጻራዊ ሶ ሊቀየር ይችላል ማለት ነው። ያ ማለት አንጻራዊ ኢትዮጵያን ከኬንያ አንጻር ነው እየገለጽናት ያለነው ያለችበትን ቦታ እንጂ
የግዴታ ኢትዮጵያ ጋር ለመምጣት ከኬንያ መድረስ አለብን ማለት ነው። እኛ በገለጽነው መልኩ ኢትዮጵያ ለመድረስ። ስለዚህ እሱም ተባለ አንጻራዊ ወይም ሪሌቲቭ ሎኬሽን በውስጡ ሁለት አይነት ነገሮች እንዳሉ አይተናል። ዴስቲኔሽን ሎኬሽን እና ስትራቴጂክ ሎኬሽን። ሶ እነሱን በደንብ ለመያዝ ሞክሩ። ሁለተኛው የሎኬሽን አንድ አይነት አብሶሊት ሎኬሽን ይባላል። ይሄ ፍጹማዊ መገኛ፣ የትም ቦታ ሆኖ ይሄ አይቀየርም፣ አንድ ነው፣ ተመሳሳይ ነው። ሁሉም ሀገር የራሱ የሆነ አብሶሊት የሆነ ሎኬሽን አለው። ያ ማለት አሜሪካም ሆኑ ሱዳንም ሆኑ የትም ሆኑ የኢትዮጵያ መገኛ ተመሳሳይ ነው፣ አብሶሊት ነው ማለት ነው። ሶ አብሶሉት ሎኬሽን ኤክስፕረስ አስ ጂኦግራፊካል ኤክስተንት ተርም ላቲቱድ ኤንድ ሎንጊቱድ በመጠቀም የአንዲትን ሀገር ሎኬሽን ሪፈር የምናደርግ ከሆነ ዛት ዋት ኮሊት አብሶሉት ሎኬሽን ማለት ነው። አብሶሉት ሎኬሽን ኦፍ ኢትዮጵያን ኤክስፕረስድ አስ ዘ ፎሎዊንግ። እንግዲህ እንዴት ነው አብሶሉት ሎኬሽኗ የኢትዮጵያ ምንድን ነው ተብሎ ብንጠየቅ እንዴት መመለስ ያለብን? ኢት ሎኬትድ ቢትዊን 3 ዲግሪ ኖርዝ አፕ ቱ 50 ዲግሪ ኖርዝ ላቲቲዩድ and 33 ዲግሪ ኢስት አፕ ቱ 48 ዲግሪ ኢስት ሎንጊቲዩድ ነው የምትገኘው። ይሄን እንግዲህ ተማሪዎች በደንብ መያዝ ይኖርባቸዋል። በደንብ ማለት ነው። የኢትዮጵያን መገኛ አብሶሉት ሎኬሽኗን መያዝ ይኖርባቸዋል። እዩላቸው። አሁን ፈተና ሲያመጡ ምን ያደርጋሉ መሰላችሁ? which one of the following correct ወይም ደግሞ absolute locations of ኢትዮጵያ ይሉና 3 ዲግሪ ኖርዝ አፕ ቱ 50 ዲግሪ ኖርዝ ላቲቲዩድ የሚለውን ሎንጊቲዩድ ብላ ያመጡት። እዚህ ጋር መጠንቀቅ ይኖርባቸዋል። የላቲቲዩድ እና የሎንጊቲዩድን ዲፈረንስ በደንብ መያዝ ይኖርባቸዋል። ወይም ወደፊት በደንብ ስለምናየው ማፒንግ ላይ ችግር የለውም፣ አያሳስብም ማለት ነው። ኢትዮጵያስ ሶ ይህንን መያዝ ይኖርባቸዋል። አብሶሉት ሎኬሽኗ ከ3 ዲግሪ ኖርዝ እስከ 15 ዲግሪ ኖርዝ ላቲቲዩድ ኤንድ ኦልሶ 33 ዲግሪ ኢስት አፕ ቱ 48 ዲግሪ ኢስት ሎንጊቲዩድ መሆኑን ኢትዮጵያ ፎር ኤክስትሪም ፖይንት ላይ ታደርጋለች። ነምበር ዋን ባድሜ ዘ ኖርዘርን ቲፕ። እንግዲህ ኖርዘርን ቲፕ ኦፍ ኢትዮጵያ በስተ ኖርዝ በኩል ያለው የመጨረሻው ቲፑ ማን ነው? ትግራይ ማለት ነው። ኖርዘርን ቲፕ ትግራይ ውስጥ የሚገኘው ባድሜ ማለት ነው። በባድሜ ነው የሚገኘው። ሞያሌ ኢን ዘ ሳውዘርን ቲፕ በስተ ደቡብ ደግሞ ጫፍ ላይ ያለው ማን ነው? ይሄ ቦረና ሞያሌ፣ ቦረና ውስጥ የሚገኝ ሞያሌ ማለት ነው። በስተ ዌስት በኩል ደግሞ ጋምቤላ ውስጥ አኮቦ ማለት ነው። ኢን ዘ ኢስት ዳይሬክሽን ቲፕ ኦፍ ኦጋደን ኢን ዘ ኢስት ዳይሬክሽን ማለት ነው። ስለዚህ ኦጋደን በስተ ኢስት ዳይሬክሽን አሉ። እነዚህን ካርታው ላይ ተስሉና በስተ ኖርዝ ቲፕ ያለው ባድሜ ነው። ያ ማለት ኤርትራ አካባቢ ማለት ነው። በስተ ሳውዝ በኩል ያለው ሞያሌ መጨረሻ ላይ ያለው አንድ አኮቦ ደግሞ በስተ ዌስት በኩል ያለው የመጨረሻው የኢትዮጵያ ክፍል ማለት ነው። ቲፕ ኦፍ ኦጋደን ደግሞ የመጨረሻው በስተ ኢስት በኩል ያለው የኢትዮጵያ ቦታ ማለት ነው። የመጨረሻው ልክ እንደ ድንበር አድርጋችሁ መያዝ ትችላላችሁ ማለት ነው። ፎከስ ኢትዮጵያን ኤክስተንት ኦፍ ዲግሪ። እንግዲህ ላቲቲዩድ እና ኤክስተንቷ ከ15 ዲግሪ እስከ 12 ዲግሪ አይሚን እስከ 3 ዲግሪ ነው። ሶ 12 ዲግሪ ነው ማለት ነው ኤክስተንቷ ላቲቲዩዱ። ሎንጊቲዩድናል ኤክስተንቱ ደግሞ ከ33 እስከ 48 ዲግሪ ዛት ሚንስ 15 ዲግሪ ኤክስተንት አላት ማለት ነው በሎንጊቲዩድ። እዚህ ጋር 3 ዲግሪ በሚል አስተካክሉት። ኤንድ ዲፈረንሱ 12 ዲግሪ ኢትስ ኮሬክት ማለት ነው። ስለዚህ ኤክስተንቱ 12 ዲግሪ ላቲቲዩድናል ኤክስተንት አለው። ሎንጊቲዩድን ደግሞ 15 ዲግሪ ኤክስተንት አለው ማለት ነው ርዝመቱ። አኮርዲንግ ቱ ኢትስ አስትሮኖሚካል ሎኬሽን ኢትዮጵያ ኢዝ ፋውንድ ቢትዊን ኢኳቶር ኤንድ ትሮፒክ ኦፍ ካንሰር። እንግዲህ እዚህ ጋር በደንብ ወደፊት ያሉ ቶፒኮች ጋር የምናየው ሆኖ ከአብሶሊት ሎኬሽኑ አንጻር እንግዲህ ኢትዮጵያን ምን ብለን መደምደም እንችላለን? ኢትዮጵያ የምትገኘው በኢኳተር እና በትሮፒክ ኦፍ ካንሰር መካከል ነው ማለት ነው። ኢኳተር ማለት 0 ዲግሪ ማለት ነው የምድር ወገብ። አንድ ትሮፒክ ኦፍ ካንሰር ማለት ደግሞ ያ ማለት
ታች ክላስ ስትማሩ ታስታውሱ ከሆነ 23 ሙሉ 1/2ኛ ኖርዝ ኤንድ 23 ሙሉ 1/2ኛ ሳውዝ የሚል ነገር ተምራችኋል። 23 ሙሉ 1/2ኛው ኖርዙ ከኢኩዌተር በላይ ያለው ትሮፒክ ኦፍ ካንሰር ብለን እንጠራዋለን። ኤንድ ኦልሶ ከኢኩዌተር በታች 23 ሙሉ 1/2ኛ ሳውዙን ደግሞ ምን ብለን እንጠራዋለን? ትሮፒክ ኦፍ ካንሰር ማለት ነው። ሶ ከአስትሮኖሚካል ሎኬሽኑ አንጻር ኢትዮጵያ የምትገኘው በኢኩዌተር እና በትሮፒክ ኦፍ ካንሰር መካከል ነው ብለን መደምደም እንችላለን። ያሳየናል ማለት ነው። ሁለተኛው ኢስት ቱ ዌስት ዲስታንስ ኢዝ ሎንገር ዛን ኖርዝ ቱ ሳውዝ። እንግዲህ ከኖርዝ ቱ ሳውዝ ኢስት ቱ ዌስቱ ረዥም ነው ማለት ነው። ማይነር ነው፣ ማይነር የሆነ ርዝመት ነው ያለው። ምክንያቱም ሸፕ ላይ በደንብ እናየዋለን እንጂ ሸፕ ኦፍ ኢትዮጵያ ሞር ኦር ለስ ሰርክል ስለሆነ ማለት ነው። ስለዚህ ማይነር ግን ኢስት ቱ ዌስት ምን ይላል? ረዥም ነው ማለት ነው። ጂኦግራፊካል ሴንተር ኦፍ ኢትዮጵያ ላይስ 9 ዲግሪ ኖርዝ ኤንድ 30 ዲግሪ ኢስት አት አዋሽ ላይ እንደሆነ ማየት እንችላለን። ኢትዮጵያ ኢዝ ፋውንድ ዊዝን ጂኤምቲ ፕላስ 3 ስታንዳርድ ታይም ዞን ላይ ጂኤምቲ ፕላስ 3 ስታንዳርድ ታይም ዞን ትገኛለች። ስለዚህ እነዚህን አራቱን ኮንክሉድ ማድረግ እንደምችል መያዝ አለባችሁ ማለት ነው። ስለዚህ ስለ ሎኬሽን ይሄን ያክል ካል ሳይዝ ኦፍ አፍሪካ አይ ሚን ሳይዝ ኦፍ ኢትዮጵያ እንግዲህ ሳይዟን ስናይ ኢትዮጵያ ኢዝ ዘ 10th ላርጀስት ካንትሪ ኢን አፍሪካ ዊዝ አ ቶታል ኤሪያ ኦፍ 1,106,000 ማለት ነው ኪሎ ሜትር ስኩዌር ነው። እንግዲህ ከኢትዮጵያ 10ኛ ደረጃ ላይ እንደሆነች ከአፍሪካ 10ኛ ደረጃ ላይ እንደሆነች መያዝ ይኖርባቸዋል። አንዳንድ መጽሐፍቶች ላይ 8ኛ ተብሎ ይቀመጣል። እንግዲህ እንደ መጽሐፋችሁ መያዝ ያለባችሁ 10ኛ ብለን እንይዛለን ማለት ነው። ኢት ኮንቴንስ 0.7% ኦፍ ዘ ወርልድ ላንድ ማስ አባውት 3.6 አፍሪካን ላንድ ማስ። እንግዲህ የዓለምን 0.7% የመሬት ክፍል ትሸፍናለች። ኤንድ የአፍሪካን 3.6% ላንድ ማስ ተሸፍናለች ማለት ነው። እዚህ ጋር ራንክ ወጥቶላቸዋል ቴብሉ ላይ ማየት እንደምትችሉት የሱዳን እንዴት እንደሆነ ኢትዮጵያ፣ ሶማሊያ፣ ሳውዝ ሱዳን፣ ኬንያ እነዚህን ለመያዝ ሞክሩ። ሜቢ ኤግዛም ላይ ዊች ኢዝ ላርጀስት ሳይዝ ብሎ ሊመጣ ስለሚችል ሁሉንም ቁጥሮችን መያዝ ይኖርባችኋል ማለት ነው። ያው በቻላችሁት አቅም እንግዲህ ሳይዟ ላርጀስት ነው ካል እንግዲህ ምንድን ነው መሪት ኤንድ ዲመሪትስ ኦፍ ኢትዮጵያን ላርጅ ሳይዝ። ኢትዮጵያ በሳይዟ ላርጅ መሆኗ ጥቅምና ጉዳቱ ምንድን ነው? መሪቲስ ማለት አድቫንቴጅ ማለት ነው። ዲመርቲ ማለት ዲስአድቫንቴጅ ማለት ነው። አድቫንቴጁን ስናይ ኢትዮጵያ ላርጅ ሳይዝ መሆኗ ሀብ ዳይቨርስ አግሮ ኢኮሎጂካል ዞን ክላይሜት ዛት አሎውስ ግሮዊንግ ኦፍ ቫራይቲ ኦፍ ክሮፕ ናቹራል ቬጂቴሽን ዶሜስቲክ ኤንድ ዋይልድ አኒማል ኤንድ ሪዛልት ኢን ዋይድ ቫራይቲ ኦፍ ፋውና ኤንድ ፍሎራ ማለት ነው። እንግዲህ አግሮ ኢኮሎጂካል ዞን ዳይቨርስ እንዲሆን ያደርጋል። ክላይሜቲካሊ ዳይቨርስ እንድትሆን ያደርጋታል። ቫራይቲ ኦፍ ክሮፕን እንድታመርት ያደርጋታል። ናቹራል ቬጂቴሽኖች ቫራይቲ ናቸው። ዶሜስቲክ ኤንድ ዋይልድ አኒማሎች ቫራይቲ ናቸው። ፋውና እና ፍሎራ ይህ አኒማሎች እና ፕላንቶችም እንደዚሁ ብዙ እንዲሆኑ ያደርጋል። ስለዚህ ዳይቨርስ ስለመሆኗ አድቫንቴጅ ሰጥቷታል ማለት ነው። ፖሰስ ላርጅ አማውንት ኦፍ አሬብል ላንድ እንግዲህ አሬብል ላንድ ላርጅ አማውንት ኦፍ አሬብል ላንድ እንድታገኝ ያደርጋታል ማለት ነው። እንግዲህ 64% ኦፍ ዘ ቶታል ኤሪያ ምንድነው አሬብል ላንድ መሆኑን መያዝ ይኖርባቸዋል ማለት ነው። ሀብ ላርጅ ፖፑሌሽን ሳይዝ እንግዲህ ሳይዟ ከፍተኛ ከሆነ የአንዲት ሀገር ፖፑሌሽን ሳይዟ ከፍተኛ ይሆናል ማለት ነው። ሪችነስ ኦፍ ቫራይቲ ኦፍ ሚኒራል ሪሶርሶችን ብዙ አሏት ኢትዮጵያ አሁን። ስለዚህ ከምን አንፃር ነው ላርጅ ሳይዝ ከመሆኑ አንፃር ያገኘችው ነው ማለት ነው። ቢ ዘ ሆም ኦፍ ዳይቨርሲቲ ኢን ግሩፕ ኢትዮጵያ እንግዲህ እንደምታውቁት የብሔር ብሔረሰቦች መገኛ ሀገር ናት። እንዲሁም ደግሞ የሂስትሪ ምሁር ኮንቶሮሶኒ ኢትዮጵያን ሲገልጽ ምን ብሏል? ኢትዮጵያ ኢዝ ዘ ሙዚየም ኦፍ ካንትሪ ብሎ ገልጿታል። ሶ ኢትዮጵያ ውስጥ ዳይቨርስ የሆነ ኤትኒክ ግሩፕ እንዲኖር እድል ከፍቷል ላርጅ ሳይዝ መሆኗ ማለት ነው። 8 13
2023 greater defense in depth from temporal attack ዲፕ ፔኔትሬሽን ኢዝ ነሰሳሪ ፍሮም ቦርደር ኤሪያ ቱ ሆም። እንግዲህ ግሬተር የሆነ ዲፌንስ እንዲኖር ይረዳል ማለት ነው። እነዚህ እንግዲህ አድቫንቴጆች ናቸው። ዲስአድቫንቴጅስ ምንድን ነው? ላርጅ ሳይዝ መሆኑ ኢትስ ላርጅ ሳይዝ ፎርስድ ኮምፕሌን ኢትዮጵያን ቱ ሪኳየር ኤክስቴንሲቭ አድሚኒስትሬቲቭ ኤክስፔንዲቸር። እንግዲህ ለአድሚኒስትሬቲቭ ኤክስፔንሲቭ የሆነ ኤክስፔንዲቸር እንድናወጣ ያደርገናል፣ ወጪ ማለት ነው። ቢኮዝ ኦፍ ሳይዝ ሃቭ ኤ ላርጅ አርሚ ቱ ፕሮቴክት ኢትስ ሶቨርኒቲ። እንግዲህ ሶቨርኒቲን ለመጠበቅ ላርጅ አርሚ መገንባት ይኖርብናል ማለት ነው። ሪኳየርስ ግሬተር ፋይናንሻል ፓወር ቱ ኮንስትራክት ኢንፍራስትራክቸር ኤንድ ፋሲሊቲስ። እንግዲህ ኢንፍራስትራክቸር ፋሲሊቲዎችን፣ መንገድ፣ መሰረተ ልማቶችን ለማሟላት ግሬት የሆነ ፋይናንሻል ፓወር ይጠይቀናል። ምክንያቱም ኮዝ ኦፍ ላርጅ ሳይዝ። ሌላ አራተኛ ፌሰስ ቻሌንጅ ፎር ኢፌክቲቭ አድሚኒስትሬሽን ኢትስ ቫስት ኤንድ ሶሾ ኢኮኖሚክ ኢንተግሬሽን። እንግዲህ ቻሌንጅ ያጋጥመናል አድሚኒስትሬቲቭ ኢፌክቲቭ አድሚኒስትሬቲቭ ለማለት። ፎር ኤግዛምፕል እንግዲህ ወደፊት ትማሩታላችሁ፣ እናየዋለን ሂስትሪ ላይ ስለ አክሱማይት፣ ስለ እነዛጉዌና ስለ ሰሎሞኒክ ዳይናሲቲ ተምራችኋል ብዬ አስባለሁ ታች ክላስ ላይ። እና በሶሎሞኒክ ዳይናሲቲ ጊዜ ቫስት የሆነ ኤሪያ ስለነበረ ምን ሲያደርጉ ነበር? ኢፌክቲቭ አድሚኒስትሬሽን ማድረግ አልቻሉም ነበረ ማለት ነው። እና በዛው ሞባይል ኮርት ይጠቀሙ ነበር ምናምን የሚል አለ። እሱን በሳብጀክቱ በደንብ እናየዋለን። ሶ ግን ላርጅ ሳይዝ ሲኖር ኢፌክቲቭ አድሚኒስትሬሽን እንዳይኖር ያደርጋል ማለት ነው፣ ቻሌንጅ ያደርገዋል ማለት ነው። ሶ ስለዚህ ሳይዝን በዚህ መልኩ አይየን ማለት ነው። አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ላርጅ ሳይዝ ኦፍ ኢትዮጵያ መጽሐፋችሁ ላይ በደንብ አልተገለጸም። ነገር ግን ኤግዛም ላይ ስለሚወጣ ነው ጨምሬ ያቀረብኩላችሁ። በደንብ ለመያዝ ሞክሩ ማለት ነው። ሸፕ ኦፍ ኢትዮጵያን ስናይ ሸፖ እንዴት ነው? ምን ይመስላል? ዘ ካንትሪስ ኦፍ አፍሪካ ኤንድ ዘ ወርልድ አት ላርጅ ቫሪ ኖት ኦንሊ ሳይዝ ኤንድ ሎኬሽን በት ኦልሶ ሸፕስ ነው። እንግዲህ አፍሪካ ውስጥ ያሉ ሀገሮች ኤንድ ኦልሶ ዘ ወርልድ ላርጅ የሆነ ቫሪ ያላቸው በሳይዝ እና በሎኬሽን ብቻ ሳይሆን ቤዝድ ኦን ኢትስ ሸፕስ፣ በሸፓቸውም ልዩነት አላቸው ማለት ነው። ሳም ኦፍ ዘሳር እንግዲህ ኢሎንጌትድ የሆነ ሸፕ ያላቸው ሀገሮች አሉ፣ ሳይዳቸው የተበላለጠ ማለት ነው። ዋን ሳይድ ኢዝ ሎንገር ዛን ዘ ኮምፓክትድ የሆነ ሸፕ ያላቸው ይኖራሉ። ሞር ኦር ለስ ሰርክል አይነት ቅርጽ ያላቸው ማለት ነው። ፍራግመንትድ፣ እነዚህ ደግሞ የተቆራረጠ እንትን ያላቸው ሀገሮች ኮንቲነንቶች ይኖራሉ ማለት ነው። ሶ ኢትዮጵያን ስናይ ኢትዮጵያ ሞር ኦር ለስ ሰርኩላር ሼፕ ነው ያላት። እንግዲህ ልዩነቱንም አይተናል። ማይነር የሆነ ዲፈረንስ ነው ያለው አይደል? ከኢስት ወደ ዌስት እስከ ከኖርዝ ወደ ሳውዝ ድረስ ያለው ዲፈረንስ ማይነር ነው። ሶ ሞር ኦር ለስ ሰርኩላር ሼፕ አላት ማለት እንችላለን። ይህ ደግሞ ኢትስ ኮንሲደርድ አስ ኮምፓክት ሼፕ። ሶ ኢትዮጵያን ሃቭ ኤ ኮምፓክት ሼፕ፣ ኮምፓክት የሆነ ሼፕ አላት ማለት ነው። ስሪ ቴዎሬቲካል ፐርስፔክቲቭ ዛት ኢንዲኬትስ ኮምፓክትነስ። እንግዲህ የአንዲትን ሀገር ኮምፓክትነስ የሚያመለክቱ ሶስት ቴዎሬቲካል ፐርስፔክቲቮች አሉ። የመጀመሪያው ባውንደሪ ቨርሰስ ሰርከምስታንስ ሬሾ፣ ሁለተኛው ኤሪያ ቨርሰስ ባውንደሪ ሬሾ ኤንድ ዘ አክቹዋል ኤሪያ ቱ ኤሪያ ኦፍ ኢንስክራይቢንግ ሰርክል ሬሾ ማለት ነው። በዚህ እነዚህን ሶስት ነገሮች በደንብ አልተገለጸም መጽሐፋችሁ ላይ እና ካልኩሌሽን አሏቸው። እኔ ቀለል አድርጌ አሁን ለመንገር ሞክራለሁ። ነገር ግን ግልጽ ካልሆነላችሁ በሌላ ቪዲዮ በደንብ አብራርቼ እሰራላችኋለሁ። ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ባውንደሪ ሰርከምፈረንስ ሬሾ የምንለው እንግዲህ የአንዱ ሀገር ባውንደሪ አለ። ባውንደሪው ከሰርከምፈረንሱ ጋራ ሬሾ ተሰርቶ ተካፍሎ ኒርሊ ዋን፣ በደንብ እየሰማችሁኝ፣ ወደ አንድ የተጠጋ ቁጥር ከመጣ ያ ምን ይገልጻል? ያቺ ሀገር ሞር ኦር ለስ ኮምፓክት መሆኗን ያሳየናል ማለት ነው። ከአንድ በላይ ሆኖ ወደ አንድ የተጠጋ ቁጥር ከመጣ፣ ነገር ግን ከአንድ በታች ሆኖ ወደ ዜሮ ከተጠጋብን እሱ ኤሎንጌትድ ሼፕ መሆኑን የሚያሳየን ማለት ነው። ኤሪያ ባውንደሪ ሬሾ የምንለው ደግሞ ከሆነ ይሄ ብዙ ጊዜ ኮምፔር በማድረግ ነው። የብዙ ሀገሮችን ኤሪያቸውን ከባውንደሪ ሬሾቸው ጋራ አካፍለን
የተለያዩ ሀገሮችን እንሰራና ለምሳሌ የኢትዮጵያ፣ የኬንያ፣ የኤርትራን ኤሪያ ባውንደሪ ሬሾ ብንሰራ ከነሱ መካከል ከፍተኛ ቁጥር የመጣው ያቺ ሀገር ሞር ኦር ለስ ሰርክል ናት ብለን መናገር እንችላለን ማለት ነው። ትልቅ ቁጥር የመጣባት ሀገር ማለት ነው። ዘ አክቹዋል ኤሪያ ቨርሰስ ኤሪያ ኦፍ ኢንስክራይቢንግ አስከር ይህንንም በምንሰራበት ሰዓት ትልቅ ቁጥር የመጣው ከተሰጡ ሀገሮች መካከል ያ ሞር ኦር ለስ ኮምፓክት ሼፕ አለው ብለን መደምደም እንችላለን ማለት ነው። ሶ እነዚህን ሶስቱን ግልጽ ካልሆኑላችሁ መጽሐፋችሁ ላይም ኤግዛምፕል አለ ስሩና መጠየቅ ትችላላችሁ። ግልጽ በሆነ መልኩ ድጋሚ እሰራላችኋለሁ ማለት ነው በምሳሌ። ሶ ለዛሬ የነበረኝ ቪዲዮ ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። ከዚህ የሚቀጥለውን ፓርት ይዤላችሁ የምቀርብ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ እንዲሁም ወደፊት የምንለቃቸው የተለያዩ ቪዲዮዎች እንዲደርሱ ማድረግ ይችላሉ። ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሱ። አመሰግናለሁ። ባይ ባይ።